የጉራጌ ክትፎ ሲቀር በገበቴ ጥርጋር ጎበሉት ደረጀና ሀብቴ አለምብሬና ስጋ ወዳድ አድርጎ ነው የሚያስበኝ ሰው። ኧረ እኔ ስጋ አልበላም። ክትፎ ግን ትበላለህ? ካገኘው ካጣውም እበላለሁ። ግን ስጋ ቤት የመዋሌ ሚስጥር ቢራ ትጠጣለህ። ግን ሌላ ጓደኞቼ ሲበሉ እንዴት እንደሚያስደስተኝ እኔ ሪሂ ቀደም ብሎ ነው የያዘኝ። ሪሂ ይዞኛል እና በዛ ምክንያት ስለምፈራ አልበላም። የተጠበሰ ከሆነ እበላለሁ። ግን ጥሬ ስጋ አጠገቡ በቃ ተሰብስበን ሰው ስለሚያይ ልደታ አሹ ቤት ስለሚያይ ሁሌ በቃ እንደሱ ከስጋ ቤት እሱና ስጋ ምናምን ነገር ነው የሚባለው። እኔ ግን አንድም ቀን ስበላ ያየኝ ሰው የለም። ምንትሩ ደስ ይለኛል መጥቶ ምናምን ነገር ከዛ ድምጻዬ ግርማ ተፈራ ሲበላ እንዴት እንደሚያስ በቃ እሱ ጋር አትመጣም ያልኩ ደውለታለሁ። ይመጣል በቃ አንድ ተኩል አስተርክልኝ ይላል። እኔ በቃ ቆሜ አስቆርጬ ምናምን ነገር ከዛ አሹ ሰላም ነህ እንዴ ባደክ ሰላም ነህ እንዴት ናችሁ ምናምን እያለ ያረገው እንትኑ ራሱ ስርዓቱ አነካከሩ ምናምን እንጂ ቢራ ነው የምትወደው? ቢራ ነው በእግራችን እንዲህ ረግጠን ካሳውን አንድ ሰዓት ፍቅር የያዘ የመጀመሪያ ፍቅረኛ ወይ የፍቅር ጊዜ እስቲ አስታውሰኝ። በየመጀመሪያ ትምህርት ቤት ስንማር ከጎኔ የምትቀመጥ ልጅ ነበረችና ፍቅር ማለት ምን ማለት እንደሆነ ያወቅኩት አጋጣሚ ክፍል ኃላፊያችን ሲመድብ ወንድ ሴት እንዳናወራ ጫጫታ እንዳይኖር ምናምን ነገር ነውና ወንድ ሴት ሲያለቅ ከሷ ጋር ተመደብኩና አይታወቅም ፍቅር ማለት ምን ማለት እንደሆነ እና በቃ ለማየት ምናምን ሁሉ የፈራው መጣሁኝ። ስንማር ምን ስንል ምናምን እሷ ምንም የምታውቀው ነገር የላት። እኔ ግን እዛ ውስጥ መግባቴን አውቃለሁ። ከዛ እንደዚህ ጠቅጠቅ ስክሪፕቶ ነበረኝ 3-4 አይነት ቀለም የሚያወጣው አይነት እሱን እንደዚህ ጠቅጠቅ ያረኝ እንደዚህ አስተማሪ እየተከታተለ ድንገት ጠቅጠቅ ማለት ወጣና ቀሚሷ መሀል ላይ ቆየ ወደቀ። ከዛ ምን ልበል ደነገጥኩ። ነገረኛ ነው እወዳታለሁ ደግሞ። ከዛ ምን ብዬ ስክሪፕቶ አልኩኝ እንዴት ብዬ ሊያት ራስ አንሳው አለች። በርሳስ ጽፋለሁ ብዬ ከዛ አመቱን ሙሉ በርሳስ መጻፍ ጀመርኩ። አሁን እጭ ነው ያለችው የአራት ልጆች እናት ናት። ጥሩ ትዳር ላይ ነው ያለችው። ሳልነግራት አግብታ መታ የድሮ ተማሪዎች ጓደኞቿን ስትፈልግ ነው በቅርብ የነገርኳት። እሷ አታውቅም ነበር። ይገርማል። በጣም ይከብዳል። ወይ ብዙዎቻችን እኮ እንደዛ ነው ሳያውቁ ነው ያፈቀርነው የተብሰለሰል ነው። እነሱ ስለማያውቁ ሲሆን ልብ አይሉም። እነሱም ደግሞ እንደዚሁ ወንድ ልጅን ሲወዱ ወንዱ አያውቅም። እውነት ነው። ነገር እንደዚህ ሃይስኩል እንደዚህ እንደተሸዋወደን ካለፈ በኋላ ትሰማለህ። ምን ይዛኔ በነገርከኝ ነው እንድትባላል። በጣም አይደለም ቁጭት እና እሷ አሁን ከውጭ መታ ምናምን ልጆቿ ጋር አብረን ምናምን እዛ መዝናኛ ቦታ ባሏ ምናምን ዱቅ ብለን ልጆቿን ሳይ ወይ እኔ ነበሩ እንደዚህ ያዩዋቸው በልቤ ነው። ኦፍ ኮርስ ያራዳ ልጅ መሆን የምታውቀው